እንደ ፈንድሻ ፍንድት ያልሽ ቆንጆ ነይ ልሸኝሻ። ሂድ በእናትህ። ጥጋባቸው እኮ ፀሐይ ከሚበላሽ ላንቀባረሽ ባልኩሽ አንቀባረው ሞታል። ደሞ እኮ ጥጋብሽ በባዶ ወዴ ጠገብኩብህ። ምን መጥገብ ብቻ አበጥሽ እንጂ። ቆይ እናቴ መጣች። አይ ላስቆምክሻ ልጄ ቁልፉን ይዘዋል። ይባላኝ እኔ ሰጠኝ። በቃኛ እንሂድ። አዎ ነይ ተነሺ። በቃ እናንተ ሄዱን ይጠብቃሉ። ኧረ እንሂድ። ቢገባው ከኛ ቀድሞ ነበረ መምጣት የነበረበት። ችግር ቢገጥመው ነው እንጂ ታውቀው የለ የሱ ችግር መች ያልቃል። ከኛ በፊት ስራ የጀመረ ልጅ እስካሁን እንኳን መኪና የለውም። እሱ ከቀጠሮ ብቻ አይደለም ከህይወቱም አርፍዷል። አላደጋችሁም ማለት ነው። አንቺን ካልበለጥን አታምኚም ማለት ነው። ጨው ውሃ ሊቀዳ ሄዶ ማምቶ ቀረ ሲባል አልሰማሽም? አንቺም እሱን አተርፋለሁ ብለሽ ወደ ኋላ እንዳትቀሪ። አይሰራ አልጠብቀው። የእሱ ጊዜ ዘገየ እንጂ ስኬቱ አይቀርም። የሚሰራ ሰው ደግሞ ተስፋ አለው። ቢመጣለትም ከዚህ በኋላ አይጠቀመው። ሰዓትን ስንት ገዛው ባቢ? 120 ሺህ ብር። ያንቺን ስንት ገዛሽው? የኔ 3000 ብር። ያንተ ስንት ሰዓት ነው የሚለው? 9 ሰዓት። ያንቺስ? የኔም እንደዛው ነው። አየህ እያደግን ስንሄድ የህይወት ትርጉም ሲገባን በውድም ገዛም በረካሽ ጊዜ ኩርማችን ያሳያል። ከእናንተም ከኔም ጊዜ ቢፈርድ አይሻልም? ሂዱ በቃ። ይዚ ቆያል እንዴ? ዛሬ እኮ አይመጣም። የራሳችንን ጊዜ እንዳሳልፍ ነው የጠራው። አልገባኝም። እንዴ ምን ታካብዳለህ? ምሩ ምን ሆነሻል? የወንድሜ ሚስት እኮ ነሽ። በሆነስ ምን ችግር አለው? አንቺ ለወንድሜ የምትገቢ አይነት ሴት አይደለሽም። እሺ ይምጣና ወተን ራት እንበላለን። እሺ ማን ነው የሚመጣው? ሄኒ ነው ወንድሜ። እሱማ እዚህ ቤት ድርሽ አይላትም። እንዴ ምን ማለት ነው? ለምንድን ነው ድርሽ የማይለው? አዎ ይሄ ሴሰኛ ጭራቅ አንተ የለህም ብሎ ሊደፍረኝ ነበር። እንዳትጣሉ ብዬ ነው። ምን ይታወቅሻል? ግን ስለ ወንድሜ እኮ ነው እያወራሽ ያለሽው። አዎ ወንድምህ ማመን አለማመን ያንተ ፈንታ ነው። ይሄ ውሻ ቆይ ወንድሜ አንተ ውሻ ሰው ባረኩ ሚስቴን አይንህን ማየት አልፈልግም። ምነው ከሰው መሃል እኔ ብቻ ተገፍቼ ወጣው ከዳርቻ። ሄሎ ደርሻለሁ። ግራጫ በር ነው። በር ላይ ነኝ። ወይኔ ወይኔ! ኧረ ልጁ ቆሟል። ይቁማ። አንተ ነህ መሰለኝ ዴሊቨሪው። አሁን እኔ ታምራላችሁ ደግሞ። እናመሰግናለን። ደግሞ በቅርቡ ልንጋባ ነው። ኦ እንካ ባባ። ችግር አለ? አይደለም የማንም መስዋዕትነት አልፈልግም። እንከያዘ ትርፍ ነው። ፍቅር እነዚህ እንኳን ክብር ያወድላቸውም። ይቅርታሽ የኔ ፍቅር ይቅርታ አድርጊለት። ይቅርታ ማድረግ ትልቅነት ነው። ለነገሩ ልክ ነህ። ፀሐዩም ያናውዛቸዋል። ምን ያስከፋል ያንቺ ደስታ እኔ ተርፋን ባሳልፍ ነው ሕይወታችን ማደግ ነበር ምኞታችን። ችግር አለማ እንዴ? ምን ሆነሽ ነው? ተወኝ በቃ ተወኝ። ማማ አናግሪኝ እንጂ